ስማ የያዝከው ቢዝነስ አያረካህም የምትሮጥለት ነገር አያረካህም እስክታገኘው ብቻ ነው ስማ ልንገር አንድ መድኃኒት ልንገር ኢየሱስ ክርስቶስ በህይወት ገብቶ የህይወት ውሃ ወንዝ ከሆድ ሲፈልቅ ትረካለህ ዳስ ነው ሁሉ ነገር የሚያረካ መስሎን እንሮጣለን ይሄን እንሞክራለን ምንም ይውል ልንገር እንኳን አንተ እዚህ ደሃ ሀገር ኖረ ባለጠጎቹም የትም አልደረሱም ልንገር የሚያረካው ውሃ ኢየሱስ ከውስጥ የሚያፈልቀው ውሃ ነው ጌታችን ኢየሱስ ክርስቶስ ሥርዓት ለሚፈጽመው ለአይሁድ ሕዝብ ሥርዓት ነው የሚፈጽመው ውሃ ያፈሰሰ አባቶቻችንን በመድረ በዳ አጠጥተሃል መብራት ሆነሃል ብሎ ሥርዓት ይፈጽማል ኢየሱስ መጥቶ እሱ ሥርዓት ምንም አይጠቅምህም የሕይወት ውሃ ወንዝ ከሆዱ የሚፈልቅበትን መንገድ እኔ መጥቼልሃለሁ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል እስቲ ተናገረው የሕይወት ውሃ ወንዝ በለው ከሆዱ ይፈልቃል የሕይወት ውሃ ወንዝ ከሆዱ ይፈልቃል የሕይወት ውሃ ወንዝ ከሆዱ ይፈልቃል ሃሌሉያ ይሄንን ውሃ ስትጠጣ ትረካለህ ይሄንን ውሃ ስትጠጣ ታርፋለህ አሜን ብዙ ነገር አያስፈልግህም ይሄን ውሃ ከጠጣህ ብዙ ነገር አያስፈልግህም ይሄን ውሃ ከጠጣሽ ብዙ የሚያንቀሸቅሽሽ ነገር አይኖርም ኑሮዬ ይበቃኛል ብለሽ ትዘምሪያለሽ ኑሮዬ ይበቃኛል ብለህ ትዘምራለህ ደስተኛ ሆነ ትኖራለህ ብትበላም ባትበላም ደስ ይላል ደስ ይላል ይሄ የሕይወት ውሃ ወንዝ ከውስጣችን እንዲፈልቅ እኛ ምን እናድርግ ይሄ ወንዝ ከውስጣችን እንዲፈልቅ ይሄ የሚያረካ ወንዝ ይሄ የሚያሳርፍ ወንዝ ይሄ ብዙዎችን የሚያድን ወንዝ እንዲወጣ ከውስጣችን ምን እናድርግ ምንድነው ያለው ጌታ ኢየሱስ ማንም የተጠማ ቢኖር የመጀመሪያው ነገር ሄይ መጠማት መፈለግ መናፈቅ ይባላል ማንም የተጠማ ቢኖር መለኮታዊውን የእግዚአብሔርን ኃይልና ክብር መራብ መጠማት ነው የሚፈልገው እግዚአብሔር የሚያረካቸው የሚያጠግባቸው የተጠሙትን ነው የሚፈልጉትን ነው የሚናፍቁትን ነው የሚፈልጉትን ክብሩን የተጠሙትን ኃይሉን የተጠሙትን ጸጋውን የተጠሙትን ነው የሚያረካው ማንንም ሰነፍ አያጠጣም የሚፈልጉትን የሚጠሙትን ዋላ ወደ ውሃ ምንጮች እንደምትናፍቅ አቤቱ ነፍሴ እንዲሁ ወደ አንተ ትናፍቃለች አምላኬ ነፍሴ ተጠማች ወደ ሕያው አምላክ መቼ ደርሳለሁ የአምላኬንስ ፊት መቼ አየዋለሁ ሪቫይቫል የአምላካቸውን ፊት ለማየት የሚናፍቁ ሰዎች ናቸው ሪቫይቫል እግዚአብሔር ፊቱን በእኛ ላይ ሲያበራ ነው የሚመጣው ወንዙ የሚፈልቀው ባንተ ላይ እግዚአብሔር ፊቱን ሲያበራ ነው ሪቫይቫል የሚመጣው የእግዚአብሔር ፊት ወደ አንተ ሲመለስ ነው
ፊቱን ወደ አንተ ሲመልስ ፊቱን ወደ አንተ ሲያበራ እግዚአብሔር ታላቅ ሪቫይቫል ወንዝ ከውስጥ ያፈልቃል ከውስጥ ይፈልቃል እግዚአብሔር ፊቱን ካልመለሰልህ ዝም ብለህ ወዲያ ወዲህ ስላልክ ሪቫይቫል አይመጣም እግዚአብሔር ፊቱን እንዲፈልግ እንዲመልስልን መናፈቅ መጸለይ መጾም መፈለግ ጌታን መጸለይ ቃሉን ያነበብን መጸለይ እንድንናፍቅ እንድንራብ እንድንጠማ ደግሞ የሚያደርገው አንዱ ምክንያት ያለንበት የህይወት ቀውስ ነው ሪቫይቫል ከመምጣቱ በፊት ቀውስ ይሆናል የህይወት ቀውስ የብዙዎቻችን ህይወት ቀውስ ውስጥ ይገባል ኑሯችን ቀውስ ውስጥ ይገባል ኢኮኖሚያችን ቀውስ ውስጥ ይገባል ግራ እንጋባለን እና መሄጃ ስናጣ የእግዚአብሔርን ፊት ለመፈለግ እንመጣለን እግዚአብሔር ኢኮኖሚህን ይመታዋል ትዕቢትህን ይመታዋል አየ እግዚአብሔር የምትመካበትን ከሱ በላይ የምትወደውን ነገር ምን ያደርጋል መሰለ ይመታል ትላለህ